ቴሌግራም ቻናል ካላችሁ አሁኑኑ ይሄን ሴቲንግ አስተካክሉ። ምክንያቱም ቴሌግራም ቻናል ማለት ዲጂታል ማርኬት ፕሌስ ማለት ነው። ኦኬ ዲጂታል ማርኬት ፕሌስ ላይ ማርኬቱን ማኔጅ የሚያደርግ ሰው ግዴታ ያስፈልጋል። እናንተ የከፈታችኋቸውን ቴሌግራም ቻናሎችን፣ ዩቲዩብ ቻናሎችን፣ ኦኬ ቲክታክ ቻናሎች እናንተው ከከፈታችሁ እናንተው ማኔጅ የምታደርጉበትን ኦፕሽን ማስተካከል መቻል አለባችሁ። ማኔጅ ለማድረግ ምንድነው ማድረግ ያለባችሁት? መጀመሪያ ቴሌግራማችሁን ትከፍቱና ጀስት ግሩፕ ኔማችሁ ላይ ክሊክ ታደርጋላችሁ። ዋንስ ግሩፕ ኔማችሁ ላይ ክሊክ በምታደርጉበት ጊዜ ዲቴል ኢንፎርሜሽን ታገኛላችሁ፣ ወረድ ስል ማለት ነው። ከዛ ውጪ ግን ምንድነው ግሩፕ ኢንፎርሜሽን ምትላለች እዚህ ጋር ፊት ለፊት ግሩፕ ኢንፎርሜሽን ግሩፕ ኢንፎ ግሩፕ ኢንፎ ፊት ለፊት ላይ 3 ዳውን ዶት አለች። እዛሽ ዶት ላይ ክሊክ እናደርግና ማኔጅ ግሩፕ ምላለ። ኦኬ ማኔጅ ግሩፕ እቺ በጣም ወሳኛዋ ሴቲንግ ናት። ሁላችሁም እቺን ሴቲንግ ቼክ አድርጉ። ማኔጅ ግሩፕ ላይ ክሊክ አድርጉኝ። ፐርሚሽን ምትላለች እዚች ፐርሚሽኗ ላይ ክሊክ በምታደርጉበት ጊዜ ሰንድ ሜሴጅ ሰንድ ሚዲያ። ኦኬ ይሄ ሰንድ ሚዲያ በጣም ብዙ ነው። እንደምታዩት ሰዎች ፎቶ ይልካሉ፣ ዌቭ ፋይሎችን ይልካሉ፣ ቪዲዮ ሜሴጆችን ይልካሉ፣ ሚውዚኮችን ይልካሉ። ኦኬ ቮይስ ሜሴጅ፣ ፋይል፣ ስቲከሮች፣ ግፍቶች ኦኬ እዚህ ጋር ይልካሉ። እዚህ ላይ ሰሌክት ታደርጋላችሁ ሰዎች እንዲልኩ የምትፈልጉትን ነገር። ኦኬ በደፈናው ዝም ብላችሁ ኦፍ ካደረጋችሁ ኢምፖርታንት የሆነ ነገር ሰዎች ሊልኩ ይችላሉ። ስቲከር እና ጊፍት ሰዎች እንዲልኩ ኦን አድርጉ፣ ፍቀዱ። ኦኬ ኢምቤድ ሊንክ ይላል። ኦኬ ችግር የለውም፣ ይሄም ቢሆን ዳዝም ማተር። ሌላኛው ፋይል ይላል። ፋይል መላክ የለበትም ማለት እናንተ ያላመናችሁት ከድርጅታችሁ ወይም ከግሩፓችሁ ጋር የማይሄድ ነገር ሰዎች ሊልኩ ስለሚችሉ እቺኛውን ኦፍ ታደርጋላችሁ። ስለዚህ ቲክቲክ አርጓችሁ። ኦኬ እዚህ ጋር እንደምታዩት ቲክቲክ ፎቶ መላክ አይችሉም፣ ቪዲዮ ፋይል መላክ አይችሉም፣ ቪዲዮ ሜሴጅ መላክ አይችሉም፣ ሚውዚክ መላክ አይችሉም፣ ቮይስ ሜሴጅ መላክ አይችሉም፣ ፋይልስ መላክ አይችሉም። ይሄኛውን ፍቀዱ። ኢምቤድ ሊንክ ስላል ይሄኛውንም ፍቀዱ። ሌላውን ነገር በሙሉ ኦፍ ካደረጋችሁ በኋላ እዚህ ጋር መታችሁ ሴቭ ትላላችሁ። ዋንስ ሴቭ ካደረጋችሁ በኋላ አገን እዛው ፐርሚሽን ላይ ትሄዱና እቺኛውን ምን ታደርጋላችሁ ማለት ነው ሰንድ ሜሴጅ የምትለውን ኦፍ ታደርጋላችሁ። አንድ ሁለተኛ ሰንድ ሚዲያ የምትላለች። ሰንድ ሚዲያም አላስፈላጊ የሆኑ ነገሮች ልኩ ስለሚችሉ እዚህ ጋር ቅድም እንደነገርኳችሁ ቲክ ያደረጋችሁትን በሙሉ ብሎክ ስለሚያደርግ እዚች ጋር እቺኛውንም ኦፍ ታደርጋላችሁ። አድ ሜምበር ስላል ማንም ሰው ሜምበር አድ ማድረግ ይችላል። ዳዝ ማተር አድ ያርግ። አድ ካደረገ ኢስ ጉድ ክራውድ ይሰበስባል ማለት ነው። አድ ሜምበርስ ኦን አድርጉ፣ ሌላውን በሙሉ ኦፍ አድርጉ። ግሩፕ በምታደርጉበት ጊዜ ይሄ ባይ ዲፎልት ኦፍ ይሆናል። ጀስት ፒን ሜሴጅ እና ቼንጅ ግሩፕ ኢንፎርሜሽን ባይ ዲፎልት ኦፍ ያደርጋል፣ አይችልም ማለት ነው። ዋንስ ይሄን ካደረጋችሁ በኋላ ሴቭ ብላችሁ ትወጣላችሁ። ከዛ በኋላ ማንም ሰው ያለ እናንተ ፍቃድ ቴሌግራም ግሩፓችሁ ላይ ምንም አይነት ነገር መፈሰትም ሆነ መልቀቅ አይችልም። ኦኬ ያን አድርጉ። ቴሌግራማችሁን ሶሻል ሚዲያዎችን በደንብ ፕሮፐርሊ ማኔጅ አድርጉ። ለዛሬ ያለኝ ይሄን ይመስላል። በድጋሜ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።